ፕሪቪየስ ናሮድሞይ ስትራኒ በቅርቡ በሀገራችን በሚደረጉ ሰልፎች ላይ ፎቶቸውን ማየት በጣም እየተለመደ መጥቷል። ከዚህም በተረፈ ደግሞ አሜሪካንና ምዕራባውያንን ለማብሸቅ የእሳቸውን ፎቶ ይዞ መውጣት በጣም ፍቱን መድኃኒት እንደሆነ በብዙ ዘንድ ይታመንበታል። በአሁኑ ሰዓት ሩሲያን የሚያህል ግድንግድ ሀገር ብቻቸውን ጸጥ ለጥ አድርገው ለ20 ምናምን ዓመታት መርተዋል። ከዚህም ባለፈ ደግሞ ዓለማችን ላይ ካሉ እጅግ ተጽዕኖ ፈጣሪና ኃይለኛ ከሆኑ ሰዎች ውስጥ በግንባር ቀደምትነት ይጠቀሳሉ። አሁን ላይ ምንም እንኳን የ68 ዓመት አዛውንት ቢሆኑ አንዳንድ ጊዜ ፈረስ ሲጋልቡ፣ አሳ ሲያጠምዱ እንዲሁም ነብስ ሲያድኑ ልታያቸው ትችላላችሁ። ከዚህም ባለፈ ደግሞ በማርሻል አርት የብላክ ቤልት ባለቤት ናቸው። ይህም በዓለም ብቸኛው ብላክ ቤልት ያላቸው ምን ያደርጋቸዋል ማለት ነው። ስለዚህ ምናልባትም አሁን ወደፊት እኛ እርስ በርሳችን ከምንዋጋ ለምን መሪዎቻችን ሪንግ ውስጥ ገብተው በቦክስ አይደባደቡም ቢባል ሩሲያ የምትቀመስ አይደላቸው። ይብላኝ እንጂ ለሀያሉ አሜሪካ። ግን እኚህ ሰውዬም በጣም በብዙ ነገር የሚታማሉ። ተቃዋሚዎቻቸውንና ስለሳቸው መጥፎ ነገር የሚጽፉ ጋዜጠኞችን በማሰር ካስፈለገን ደግሞ በማስደረግ ይታወቃሉ። ስለዚህ ታዲያ ዛሬ በስንክሳር ከሀገራቸው በላይ የገነኑትን እኚህን ታላቅ መሪ እንዴት አድርገው በሩሲያና በዓለም ፖለቲካ ውስጥ እንደዚህ ገናና ሲሆኑ እንደቻሉ ባጭሩ እንመለከታለን። ላይክ አድርጉ፣ ኮሜንት ላይ መላሽና አስተያየት ጻፉልን። ለዚህ ቻናልም አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። አዳዲስ ቪዲዮ ስለቅም እንዳይመልጣችሁ የደወል ምልክቱን ተጫኑ። ከዛ ለጥ ብላችሁ በነፃ ይህን ቪዲዮ ተከታተሉ። ቭላዲሚር ቭላዲሚሮቪች ፑቲን እንደ አውሮፓውያን አቆጣጠር በ1952 ዓ.ም በሌኒንግራድ ወይም ደግሞ በአሁኑ አጠራሯ በሴንት ፒተርስበርግ ተወለደ። ፑቲን ለቤተሰቡ ሶስተኛው የመጨረሻው ልጅ ነበር። ግን በሁለተኛው ዓለም ጦርነት ለሁለቱንም ወንድሞቹ በማጣቱ ምክንያት ለቤተሰቡ ብቸኛ ልጅ ሆኖ ነበር ያደገው። ታዲያ ፑቲን በሶቪየት ህብረት ባህር ኃይል ውስጥ ከሚሰራው አባቱ ጋርና በፋብሪካ ውስጥ ተቀጥራ ትሰራ ከነበረች እናቱ ጋር በአንድ አፓርታማ ውስጥ ከሌሎች ሁለት ቤተሰቦች ጋር በደባልነት ነበር አብረው የሚኖሩት። ስለዚህ የሚኖርበት የነበረው ኮንዲሽን ጥሩ አልነበረም። ንጽህና የጎደለው ቤት ውስጥ ነበር በአብዛኛው ጊዜ ያሳለፈ የነበረው። እንደውም በአንድ ወቅት ፑቲን ለአንድ ቴሌቪዥን ጣቢያ ባደረገው ቃለ ምልልስ መሰረት ቤቱ በጣም በአይጦች ከመወረሩ የተነሳ አሁን ላይ በአደን ጎበዝ ለመሆኑ ምክንያት እነዛ አይጦች ሲያድ እንደነበረ ሲናገር ነበር። አይ ፑቲን ጨዋታ እኮ አይጠገም። ስለዚህ ፑቲን በነበረበት ኮንዲሽን ምክንያት በልጅነቱ ብዙም የተለየ ልጅ አልነበረም። ልክ እንደ ማንኛውም ልጅ በትምህርቱም ሆነ በስፖርት በተለያዩ ነገሮች የነበረው ብዙ አመርቂ ነገር አልነበረም። ግን የፑቲን የህይወት ቃና ለውጥ ያመጣች አንድ ክስተት ተፈጠረች። እሱን ደግሞ 6ኛ ክፍል ላይ ያለ ፑቲን የማርሻል አርት ትምህርት ተቀላቀለ። እዛም ከተቀላቀለ በኋላ በስፖርቱ እጅግ በጣም ተሰጥኦ ስለነበረው በብዙዎች ዘንድ አድናቆት ማግኘት ጀመረ። ይህንንም ከተመለከቱ በኋላ ያንግ ፓዮኒርስ አካዳሚ የተባለ በሶቪየት ህብረት ኮሚኒስት ፓርቲ የሚመራ አካዳሚ ውስጥ ተቀላቅሎ እንዲሰለጥን ተደረገ ማለት ነው። በነገራችን ላይ ይህ አካዳሚ ልዩ ተሰጥኦ ያላቸው ልጆች ከተለያዩ የራሻ ክፍሎች ሰብስቦ አንድ ላይ የሚያስተምር አካዳሚ ነበር። ታዲያም ትምህርቱን በዚህ ከተከታተለ በኋላ ፑቲን በሴንት ፒተርስበርግ ዩኒቨርሲቲ የመጀመሪያ ዲግሪውን በህግ ሰርቶ ተመረቀ። ከዚህ በኋላ ፑቲን እንግዲህ ያደረገው ነገር ቢኖር የራሽያ የስለላ ተቋም የሆነውን ኬጂቢ ነበር የተቀላቀለው። ፑቲንም በኬጂቢ ውስጥ ለ16 ዓመታት አገልግሏል። ግን ፑቲን ልክ እንደ ጄምስ ቦንድ የሚበር መኪና ነርቶ ሮኬት እየተኮሰ ነፍ ቺኮች አቅፎ ወይም ደግሞ ብቻውን አንድ ቦታ ገብቶ ነፍ ዘሮ ምናምን አይደለም የሚያሳልፈው። ይልቁንም ፑቲን ጀርመነኛ በጣም ጎበዝ ስለነበረ በምስራቅ ጀርመን ውስጥ አስተርጓሚ መስሎ እንዲሰልል ነበር የተላከው። ስለዚህ ፑቲን ከሞላ ጎደል ወሬ አቀባይ ነበር ብንለው የበለጠ አሳማኝ ይሆናል። የፑቲን ህይወት እንደ አብዛኞቹ ተከታታይ ፊልሞች ከሲዝን 3 በኋላ ኢንትረስቲንግ መሆን የጀመረው። ይህም ደግሞ የፖለቲካ ህይወቱ ከጀመረ በኋላ ማለት ነው። ይህ እንግዲህ የጀመረው የበርሊን ግንብ ከፈረሰ በኋላ ፑቲን ተመልሶ ወደ ራሽያ ሄደ። በዛም ድሮ በሚማርበት በነበረው ሴንት ፒተርስበርግ ዩኒቨርሲቲ ውስጥ ተቀጥሮ መስራት ጀመረ። ግን ስቲል የዛን ጊዜም ሰላይ ነበረ። ታዲያ ፑቲን እዛ በሚያስተምርበት ሰዓት ላይ አናቶሊ ሶብቻክ የተባለ ድሮ እሱን ያስተምረው የነበረው አስተማሪ የከተማዋ ከንቲባ ተደርጎ ተመረጠ። ይህም ሰውዬ ፑቲን ድሮ ያውቀው ስለነበረ የውጭ ጉዳይ አማካሪ አድርጎ በቢሮ ሾመው። ታዲያም ፑቲን በዚህ ስልጣን ዘመኑ ከሰራቸው ነገሮች ውስጥ በጣም የሚታወቀው በአንድ ወቅት በዛን ጊዜ ሶቪየት ህብረት በመፍረሱ ምክንያት ራሽያ ውስጥ ከፍተኛ የሆነ የምግብ ችግር ተከስቶ ነበር። ታዲያም በዚህ ጊዜ በሴንት ፒተርስበርግ ውስጥ የሚገኝ ከፍተኛ የሆነ የብረት ክምችት ነበር። ታዲያም ፑቲን ይህንን ነገር ብረት ወደ ውጭ ሸጦ የምግብ እርዳታ ወደ ሀገሩ እንዲያስገባ ተመድቦ ነበር። ግን ብረቶች ተሽጠው የምግብ እርዳታውን አልመጣም ነበር። ይህም በፑቲን የፖለቲካ ታሪክ ውስጥ ጥቁር ጠባሳ የጣለ ጊዜ ሆኖ አልፏል። ታዲያም በዚህ ምክንያትና በሌሎች ነገሮች ምክንያት አናቶሊ ሶብቻክ ቀጣዩ ምርጫ ሳያሸንፍ ስለቀረ ፑቲን ሴንት ፒተርስበርግን ለቆ ወደ ሞስኮ አቀና። ከዛም ፑቲን ወደ ሞስኮ ካቀና በኋላ በ1996 ዓ.ም ላይ ሌላ በጣም ትልቅ ሹመት አገኘ። ለዚህም ደግሞ ምክንያቱ በዛን ዘመን የሶቪየት ህብረት መፍረስ ተከትሎ ሩሲያ ውስጥ ከፍተኛውን የፖለቲካ አለመረጋጋት ተፈጥሮ ነበር። በዚህም ቼችን የምትባል ግዛት ራሷን ገንጥላ ለመውጣት እየሞከረች የነበረችበት ጊዜ ነው። ታዲያ በዚህ ጊዜ ከፍተኛ የሆነ የቦምብ ፍንዳታና የአሸባሪዎች ጥቃት በሞስኮ በሴንት ፒተርስበርግ እና በሌሎች ትላልቅ የራሻ ከተሞች እየተከሰተ ነበር። ታዲያም በዚህ ጊዜ ፑቲን በተለያዩ ዩቲዩብ ቻናሎች ላይ እየወጣ እነሱን ይቃወም ነበር። የሩሲያንም የብሔራዊ ስሜትን ከፍ ያደርግ ነበር። ስለዚህ በህዝቡ ዘንድ የነበረው ተቀባይነት በጣም ከፍተኛ ስለሆነ የፕሬዚዳንቱ የንብረት አስተዳደር ተደርጎ ተሾመ። በዚህም ከሶቪየት ህብረት ወደ ሩሲያ ፌዴሬሽን የሚደረገው የንብረት ክፍፍልና የሀብት ልውውጥ እንዲያስተዳድርና እንዲያሳልጥ ተመረጠ ማለት ነው። ስለዚህም ፑቲንን የመጨረሻ ትልቅ የሆነ አይን ቦታ ላይ ያስቀመጠው።
ስለዚህ ፑቲን የፕሬዝዳንቱን ንብረት አስተዳደር ከደረገ በኋላ ወርቅ ላይ ተቀመጠ ማለት ነው። ስለዛም በዛን ጊዜ ልክ አሁን እኛ ሀገር ላይ የተፈጠረ እንዳለው ማለት ነው አብዛኞቹን የመንግስት ተቋማት ወደ ፕራይቬት ተቋማት የመቀየር ስራ እየተሰራ ነበር። ፑቲንም የዚህ ሁሉ ኃላፊ ነበር። ታዲያ በዚህ ጊዜ ጨረታዎቹን በሙሉ የእሱ ጓደኞች እንዲያሸንፉ በማድረግ የሩሲያ ውስጥ ኦሊጋርክስ የሚባሉትን በጣም ጥቂት ሀብታም ሰዎች የበለጠ ሀብታም አደረጋቸው። በዚህም በእነሱ ዘንድ ከፍተኛ ተቀባይነትና ፍቅርን አገኘ። ይህም የፑቲንን የፖለቲካ ህይወት እንደ ሮኬት ወር ላይ ተኮሰው። ታዲያም ፑቲን በዚህ ስልጣኑ ከ1998 ዓ.ም ድረስ እስከ ዋና ንብረት አስተዳዳሪነት ሆኖ መስራቱን ቀጠለ። በ1999 ዓ.ም በዘመኑ የራሻ ፕሬዝዳንት የነበረው ቦሪስ የልትሰን ፑቲንን የራሻ ኤፍኤስቢ ወይም ደግሞ ኬጂቢን ተክቶ የተቋቋመው የራሻ የስለላ ድርጅት ኃላፊ ያደረገው። ግን የዛኑ ቀን ብዙም ሳይሰራ ወዲያውኑ የራሻ ጠቅላይ ሚኒስትር ተደርጎ ተሾመ ማለት ነው። እናም ታዲያ ይህ ቦሪስ የልትሰን የተባለ የራሻ ፕሬዝዳንት በጣም ከአሜሪካኖች ጋር ወዳጅ ነው። ከዛም በተረፈ ደግሞ በጣም ቀምቃሚ ነው ስለሚባል በራሻ ህዝብ ዘንድ የነበረው ተቀባይነት ብዙም ጥሩ አልነበረም። አስቡት እንግዲህ ሩሲያ ውስጥ ቀምቃሚ ነህ ከተባልክ እና ህዝቡን ካማረርክ የዓለማችን አንደኛ ቀምቃሚ አንተ ነህ ማለት ነው። ስለዚህም የሰውዬ እኛ ምን አገባን በሰው ፖለቲካ መቀምቀም ብቻ ነው ጉበት እስኪነካ ያለ ይመስላል ስልጣኑን ለቆ ወረደ። በዚህም ፑቲን በራሻ ህገ መንግስት መሰረት የሩሲያ ፕሬዝዳንት ሆኖ በ2000 ዓ.ም ተሾመ ማለት ነው። ታዲያ ጋሽ ፑቲን በመጀመሪያዎቹ የስልጣን ዘመኑ ያደረገው ነገር ቢኖር ራሻን ኦሊጋርክስ የሚባሉትን ቅድም የነገርኳችሁን ጥቂት የራሻ ሀብታሞችን በሱ ቁጥጥር ስር የማድረግ ስራ ነበር የሰራው። ከነዚህ የራሻ ኦሊጋርኮች መካከል ሁላችንም የምናውቀው የቼልሲው ባለቤት ሮማን አብራሞቪችን መጥቀስ ይቻላል። ታዲያ ፑቲን ወዳጅ የሆኑትን በፍቅር ደግሞ ጠላት የሆኑትን ደግሞ በማሰርና በማሳደድ ስልጣኑን ራሻ ውስጥ አረጋገጠ። ከዚህም ቀጥሎ በመጀመሪያዎቹ ዓመታት ማለትም ከ2000 ዓ.ም እስከ 2004 ዓ.ም ባለው ጊዜ ሩሲያና አሜሪካ በነበራቸው ጥሩ ግንኙነት እንዲሁም ደግሞ ዓለም ላይ በማዕድናትና በነዳጅ ሀብቷ ራሻ በጣም ከፍተኛ ስለሆነች በሽያጭ ምክንያት ሩሲያ ውስጥ ጥሩ የሆነ የኢኮኖሚ ለውጥና እድገት አመጣ። ይህም በህዝቡ ዘንድ የፑቲንን ተቀባይነት በጣም ከፍ አደረገው። በ2004 በተደረገ ምርጫም ፑቲን 71% ያክሉን ድምፅ በማግኘት ዲሞክራሲያዊ በሆነ መንገድ ምርጫውን አሸነፈ። ግን ይህንና ብዙ ነገሮች ብንልም የፑቲን የመጀመሪያ ዘመናት አልጋ ባልጋ አልነበረም። ለዚህም ደግሞ ዋነኞች የሆኑት በሩሲያ ውስጥ አንድ ሰርጓጅ መርከብ በመስመጡ ምክንያት 134 የባህር ኃይል ሰራተኞች ህይወታቸውን አጥተዋል። በዚህም ጊዜ ፑቲን ቫኬሽን ላይ ነበር እና ተመልሶ መጥቶ ምንም የሰጠው መግለጫም የለም። ለቤተሰቦቹ ያደረገው የማጽናናት ስራ የለም። በዚህ ምክንያት ከፍተኛ የሆነ ትችት ደርሶበት ነበር። ከዚህም በተረፈ ደግሞ የሩሲያ ጦር በከፍተኛ ሙስና ውስጥ መዘፈቁን ያቃለጠችው ጋዜጠኛ አና ቤቷ ደጃፍ ላይ መገደሏ ሌላው ለፑቲን እጅግ ከፍተኛውን ችግር የፈጠረበት ነበር። እንደውም በአንድ ወቅት ፑቲን ባደረገው ቃለ ምልልስ እንደተናገረው ከአና ጽሁፎች ይልቅ የአና መገደል መንግስቱ ላይ ከፍተኛ ጫና እንደፈጠረበትም ተናግሮ ነበር። ሶስተኛውና በዓለም ዙሪያ በጣም የሚታወቅ ክስተት ደግሞ በቼችን አማጽያን በቲያትር ቤት የታገቱት ከ1000 በላይ የሚሆኑ ሰዎች ናቸው። በዚህም አብዛኞቹ ሰዎች በራሻ የልዩ ኃይሎች ለማዳን ባደረጉት ሙከራ አብዛኞቹ ሰዎች ህይወታቸውን አጡ። ይህም በራሽያ መንግስት ላይ በዓለም አቀፍ ሁኔታ ተጽዕኖ እንዲያደርበት አድርጓል ማለት ነው። ስለዚህ ሶስት ክስተቶች ለፑቲን የስልጣን ዘመን በተለይ በመጀመሪያው ተርሙ ላይ ከፍተኛ ችግር የፈጠሩበት ክስተቶች ናቸው ማለት ይቻላል። ግን እነዚህ ሁሉ ነገሮች ቢፈጠሩም ጋሽ ፑቲንን ግን ሊያስቆሟቸው አልቻሉም። በ2008 ዓ.ም ሩሲያ ውስጥ ምርጫ ለማድረግ የሚሰናዱበት ጊዜ ላይ ነው። ግን ይሄኛው ምርጫ ለየት የሚያደርገው በአሁኑ ምርጫ ላይ ጋሽ ፑቲን መሳተፍ አይችሉም። ምክንያቱም ደግሞ 2 ጊዜ ስለተመረጠ በራሽያ ህገ መንግስት መሰረት በተከታታይ 2 ጊዜ ከተመረጡ በኋላ 3ኛ ጊዜ መመረጥ ህገ መንግስቱ አይፈቅድም። ስለዚህ ፑቲን ለጓደኛው ለሜድቬዴቭ ስልጣኑን ለቆ እሱ ጠቅላይ ሚኒስትር ሆነ። ግን ይህን ያደረገበት ምክንያት ለጓደኛው ማሰብ ወይም በደግነት አይደለም። እሱ ያሰበው ነገር ምንድነው? በራሽያ ህገ መንግስት መሰረት 2 ጊዜ በተከታታይ መመረጥ አይችሉም ነው እንጂ የሚለው ስንት ጊዜ መመረጥ እንደሚችሉ የሚያስቀምጠው ገደብ የለም። ስለዚህም ፑቲን ስልጣኑን ለ4 ዓመታት ያክል ለሜድቬዴቭ ስልጣኑን ሰጥቶ በቅርብ መከታተል ጀመረ። ታዲያም ከዛ ቀጥሎ በ2012 ዓ.ም ምርጫ ላይ ለመሳተፍ ወሰነ። ይህም በራሽያ ውስጥ ከፍተኛ የሆነ ተቃውሞ አስነስቶ ነበር። ታዲያም ጋሽ ፑቲን በምርጫው ላይ ከፍተኛ ደጋፊዎች ስላሉ 68% የሚሆን ድምፅ አግኝቶ ሩሲያ ውስጥ በድጋሚ አሸነፈ። ይህም የሆነበትን ዋነኛው ምክንያቱ በተመሳሳይ ጾታ ላይ ባለው አቋም፣ ጠንካራ አቋም። ፑቲን በዚህ ጉዳይ ላይ በጣም የማይደራደርበት አቋም ነው። በዚህም በሩሲያ ውስጥ ይሄ ነገርን የሚከለክል ህግ አወጥቷል። ከዚህም በተረፈ ደግሞ ከፍተኛ የሆነ የብሔራዊ ስሜትን በሩሲያ ውስጥ እንዲቀሰቀስ ማድረጉ ምክንያት ከፍተኛ ድጋፍ አለው። ከዚህም በተረፈ ደግሞ የሩሲያ ሚሊተሪ በድጋሚ ወደነበረበት ክብርና ሀያልነት መልሶታል። በዚህም ፑቲን በገነባው ከፍተኛ ጠንካራ መከላከያ በመጠቀም በሶሪያ ውስጥ በሽር አልአሳድን በመደገፍ አሜሪካና አውሮፓውያን በዛ ውስጥ ያላቸውን ተቀባይነትና ኃይል በመቀነስ ከዚህም ባለፈ ደግሞ በአውሮፓ ውስጥ ኔቶና አውሮፓውያን ያላቸውን ተጽዕኖ ዩክሬን ውስጥ እንዲሁ ደግሞ በተለያዩ የአውሮፓ ሀገራት ባሉ የራሽያ ደጋፊ ኃይሎች በመጠቀም የእነሱን እንቅስቃሴና አካሄድ ለማስቆም ተጠቅሞበታል። ከዚህም አለፈው ደግሞ ክሪሚያ የምትባለውን በዩክሬን ግዛት የነበረችውን ቦታ ወደ ራሽያ እንድትመለስም አድርጓል። ይህም በራሽያ ውስጥ ከፍተኛ የሆነ ድጋፍ እንዲያገኝ አድርጎታል። ከነዚህ ሁሉ ነገሮች ግን በአውሮፓውያንና ስለዚህም ራሽያ አርቲፊሻል የሆኑ የሰዎች ሰፈራን በማድረግ ቦታው የኔ ነው የሚል ክሌም
እያደረገ ነው ማለት ነው። በዚህም ጦር መሳሪያ እያሰፈረ ነው፣ የተለያዩ ሰዎችን እያሰፈረ ነው። በዚህም ቦታውን አርክቲክ ሙሉን ቦታውን የራሻ እያደረገ ነው ማለት ነው። ከዚህም በተረፈ ደግሞ ረጅም ርቀት የሚጓዙ ባሊስቲክ ሚሳይሎችን በመትከል የትኛውንም ሀገር በየትኛውም ሰዓት ላይ መቶን መጣል እንደሚችል የሚያስችል በጣም ስትራቴጂክ ቦታ ስለሆነ እዛ ቦታ ላይ እነዚህ ሚሳይሎች ተክሏል ፑቲን። እናም ደግሞ ይህ ቦታ ከፍተኛ የሆነ የነዳጅና የተለያዩ ማዕድናት ክምችትም አለው። ስለዚህም ይህም ቦታ መያዝ ለራሽያ በዓለም ፖለቲካ ውስጥ እጅግ ከፍተኛ ተጽዕኖ ፈጣሪና ሀያልነትን ያደርጋታል። ይህም ለምዕራባውያንና ለአሜሪካን ጭራሽ የማይዋጥና እጅግ አስፈሪ የሆነ ነገር ነው። ስለዚህ ከዚህ ከአርክቲክም በተጨማሪ ደግሞ ሩሲያ በዓለማችን እጅግ ጠንካራ የሆነው የሳይበር አታክ ወይም ደግሞ በኮምፒውተር ሰዎችን ሀክ በማድረግ እጅግ ጠንካራ የሆነ መከላከያ ወይም ደግሞ አርሚን ገንብታለች። በዚህ ምዕራባውያን ላይ ያሉትን እነ ፔንታጎንን የተለያዩ የምዕራባውያን ተቋማትን ሀክ በማድረግ እንዲሁም ደግሞ ቫይረስ በማድረግ ላያቸው ላይ ጥቃት ይፈጽማል። በዚህም ለምዕራባውያን ከፍተኛ ረስታት የፈጠረ ሰው ፑቲን ነው። እንደውም ካስታወሳችሁ በአሜሪካ በተደረገ ምርጫ ላይ ራሽያ እጇ እንዳለበትና ዶናልድ ትራምፕ እንዲያሸንፍ ከፍተኛ አስተዋጽኦ እንዳደረገችም ይነገራል። ለዚህም ነው ልክ እንደ መንፈስ አሜሪካውያንንና አውሮፓውያንን የሚያስለፈልፋቸው። ስለዚህ እንግዲህ ቭላድሚር ፑቲን ሁላችንም እንደምንጠብቀው በጣም በዓለማችን ታዋቂና ተጽዕኖ ፈጣሪ ሰው ስለሆነ የግል ህይወቱ ከሞላ ጎደል በጣም ድብቅ ነው። ምንም እንኳን ቲቪ ላይ በተደጋጋሚ ጊዜ ብንመለከተውም ሚስቱና ልጆቹ ግን በትክክል የት እንደሚኖሩና ምን አይነት ስራ እየሰሩ እንደሆነ የሚታወቅ ነገር የለም። ከሚስቱ ጋር በ2013 ዓ.ም እንደተፋቱ ተነግሯል። ሚስቱን በዛን ጊዜ ስትጠየቅ ያለችው ነገር ለቤተሰቡና ለራሱ ጊዜ ስለሌለው ለሀገሩ የሚያጠፋው ጊዜ ምክንያት ከእሱ ጋር መኖር አልችልም ብላ ነበር የተናገረችው። ልጆቹ ግን በአሁኑ ሰዓት የት እንደሚማሩ የት እንደሚኖሩ ምን አይነት ሙያ እንዳላቸው ምን አይነት ገቢ እንዳላቸው የሚታወቅ ነገር የለም። እንደውም በአንድ ወቅት ስለ ቭላድሚር ፑቲን ፎርብስ መጽሔት ባወጣው ሪፖርት መሰረት ከ10 ቢሊዮን እስከ 200 ቢሊዮን ዶላር አካባቢ የሚጠጋ እንዳለው ይገመታል። በግሉም አንድ መርከብ እንዲሁም ደግሞ 500 ሚሊዮን ዶላር የሚያወጣ በጣም ግድንግድ ቤት እንዳለው ይነገራል። ግን ቭላድሚር ፑቲን ስለነዚህ ሲጠየቅ በሰጠው ቃለ መጠይቅ መሰረት ያለው ከጓደኞቼ ከኦሊጋርኮች የተሰጠኝ ስጦታ ነው ብሎ መልሶ ነበረ። ስለዚህም ታዲያ ዛሬ በስንክሳር የመጀመሪያውን የሰው ባዮግራፊ ወይም ደግሞ የአንድ የግለሰብ የግል ታሪክን በፑቲን ጀምረናል። ይህን የሚያደርግበት ምክንያት እንግዲህ በዓለም ታሪክ ውስጥ እጅግ በጣም ከፍተኛ ተጽዕኖ ከፈጠሩ ሰዎች ውስጥ ቭላድሚር ፑቲን በግንባር ቀደም ከሚጠቀሱ ውስጥ አንዱ ነው። አሁን ባለንበትም ዘመናዊ ዓለም ውስጥ በሁሉም ዘርፍ ላይ ቭላድሚር ፑቲን በጣም በሁሉ ቦታ የሚጠቀስ ሰው ነው። ስለዚህም ቭላድሚር ፑቲን እንዴት ከታች ከሰላይነት ጀምሮ እስከ ላይ ድረስ ፕሬዚዳንትነት ድረስ በሩሲያ ፖለቲካ ውስጥ ያሳደረውን ተጽዕኖ ባጭሩ ቢሆን ከሞላ ጎደል አብረን ተመልክተናል። ስለዚህም እስካሁን እኛም ብላችሁ ይህን ቪዲዮ ስለተከታተላችሁት ከልብ እናመሰግናለን። ላይክ አድርጉ፣ ሰብስክራይብ አድርጉ፣ አዳዲስ ቪዲዮ ስንለቅም እንዳያመልጣችሁ የደወል ምልክቱን መጫን እንዳትረሱ። በሌላ ይዘት በአዲስ ቪዲዮ እስከምንገናኝ ድረስ ሰላም ሁኑላችሁ።